ቪዲዮ ኤዲተር እንዲሁም ግራፊክስ ዲዛይነር ሆናችሁ የአማርኛ ፎንት ማግኘት ለከበዳችሁ ይህ ቪዲዮ ለእናንተ ነው። ቪዲዮ ላይክ እና ቻናሉን ሰብስክራይብ ያደረጋችሁ ጀምሩልኝ። ያሳያችሁ። በመጀመሪያም እንግዲህ ወደ ክሮም አፕሊኬሽን ወይም ደግሞ እናንተ ወዳላችሁ የብራውዘር አፕሊኬሽን ትገባላችሁ። በመቀጠል ሰርች አይከኑን ክሊክ ታደርጉትና ፎንት ዶት ታደርጉና ኢቲ ብላችሁ ትጽፋላችሁ። በመቀጠል ጎ የሚለውን ክሊክ ታደርጉታላችሁ። በመቀጠል እዚህ ጋር ሶስት ሰረዙን ክሊክ ታደርጉትና ሳብ ታደርጉትና ወደ ታይ ዴስክቶፕ ሳይት የሚለውን ኦን ታደርጉታላችሁ። በመቀጠል ልክ እንደዚህ የዴስክቶፕ አይነት ሳይዝ ያመጣልና በመቀጠል እንደምታዩት እንግዲህ በጣም ብዙ የአማሪክ ፎንት ነው ያሉት። ከዚህ ጋር እናንተ የተመቻችሁን ማግኘት ትችላላችሁ። በጣም ብዙ ስለሆኑ ላይን ራሱ በጣም ነው የሚከብዱት እና ደግሞ ክፍያ የላቸውም። በነፃ ነው የምታወርዷቸው። የፈለጋችሁትን እያወረዳችሁ መጠቀም ትችላላችሁ። ለምሳሌ አሁን ይሄንን እኔ ለማውረድ ከፈለጉ ክሊክ አድርገውና እዚህ ጋር የተለያዩ ፋሚሊያሮች አሉት። ስለዚህ እናንተ ደስ ያላችሁት ማውረድ ስለምትችሉ ለምሳሌ ይሄንን አሁን ፎንቱን ዳውንሎድ ለማድረግ ብፈልግ እኔ ዳውንሎድ ማድረግ ከፈለጋችሁ ዳውንሎድ ፎንት የምትለውን ክሊክ ስታደርጉ ቀጥታ ወደ ፋይል ነው የሚያስገባላችሁ። ለምሳሌ ይሄንን እንዴት እንደምታወርዱ ላሳያችሁ። በመቀጠል እዚህ ጋር ዳውንሎድ ፎንት የምትለዋን አንዴ ክሊክ ታደርጉታላችሁ። በመቀጠል እዚህ ጋር ዳውንሎድ ፋይል ዳውንሎድ ብሎ በጣም ቀላል ኪሎ ባይት ነው እንጂ ሜጋ ባይት እንኳን አይደለም። በጣም ቀላል ነው። እዚህ ጋር ልክ እንደዚህ ያደረጋችሁ የተለያዩ ግራፊክስ ዲዛይን ከአሁን በኋላም ብዙ ግራፊክስ ዲዛይኖችን ስለምንሰራ ከዚህ ላይ ያወረዳችሁ ፎንት መጠቀም ትችላላችሁ። እንዲሁም የተለያዩ ፎንቶች አዳዲስ ፎንቶች ካሉ እኔ ማስመረጣችሁ ይሆናል፣ ወይም ደግሞ እኔ በቴሌግራም ቻናል መልክላችሁ ይሆናል። ይመቻችሁ።